ሰላም ጤና ይስጥልን ውድ ቤተሰብ፣ በቅድሚያ እንኳን ወደ ቤተ ተዋህዶ ቻናል በሰላም መጡ እያል ይህ ቻናል ስሙ እንደሚያመለክተው የኦርቶዶክስ ክርስትና አስተምህሮቶችን ለመማር ታስቦ የተዘጋጀ ቻናል በመሆኑ በቅድሚያ እርስዎ ቻናሉን ሰብስክራይብ ያድርጉና ወዳጅ ጓደኛ ዘመድ እንዲቀላቀሉ መረጃውን በቅንነት ያደርሱ ዘንድ በአክብሮት ጠይቃለሁ። ስለሚያደርጉትም ከልብ አመሰግናለሁ። ሰላም ጤና ይስጥልን ውድ የተዋህዶ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ ባለፈው ክፍለ ትምህርታችን ወይም ክፍል 1 ስለ እሁድ ወይም የመጀመሪያው ቀን ስነ ፍጥረት ምንነት የተመማርነ ወይም ሐሳብ የተለዋወጥን ሲሆን በዚህም እግዚአብሔር እሁድ ቀን በመጀመሪያ ወይም በአንደኛው ሰዓት ሌሊት አራቱ ባህሪያትን ማለትም ውሃን፣ መሬትን፣ ነፋስን፣ እሳትንና አምስተኛ ጨለማን ጨምሮ ካለመኖር ወደ መኖር አምጥቶ እንደፈጠራቸው ምሳሌነታቸውም እግዚአብሔር በባህሪው አራት ነገሮች እንዳሉ ለማመላከት ሲሆን እነሱም በዓልነት፣ ርኅሩህነት፣ ቸርነትና ከሃሊነት እንደሆኑ እንዲሁም ሌሎች ዝርዝር ጉዳዮችን አይተን ነበር። ውድ ቤተሰብ በዛሬው ዕለት ወይም በክፍል 2 ደግሞ የሁለተኛው ቀን ወይም የሰኞ ስነ ፍጥረትን የምናይ ወይም የምንመማር ይሆናል። በዚህም ሰኞ ቀን በመጀመሪያው ሰዓት ሌሊት ውሃ ከምድር ጀምሮ እስከ ብሩህ ሰማይ ሞልቶ አድሮ ነበርና ያንን ከሶስት ከፍሎ አንድ እጁን በዚህ ዓለም አሰፈረው፣ አንድ እጁን ከላይ አሰፈረው። ስሙንም ሃኖስ ብሎታል። አንድ እጁን በመካከል አጽንቶታል። በዛውም ረቡዕ ዕለት ለሚፈጠሩት ፀሐይና ጨረቃ እንዲሁም ከዋክብት ማህደር ማመላለሻ እንዲሆን በመካከል አጽንቶ ሲያዘጋጅላቸው ሲሆን ዋና ምሳሌነቱ ግን ከላይ የቀረው ሁለቱ እጅ የአብና የመንፈስ ቅዱስ ምሳሌ ነው። ፈጽሞም ቀይ ፈጽሞም ነጭ አላደረገውም። ነገር ግን ከሄኖስ ካለው ጨለማ አምጥቶ ቀላቅሎ እንደ አረንጓዴና እንደ በለው ግምጃ አስመስሎ አጽንቶታል። ምክንያቱም ፍጹም ነጭ ቢሆን ኑሮ ይበዘብዝ ነበር፣ ፍጹም ቀይ ቢሆን ኑሮ የሰው ዓይን ይጎዳ ነበርና እጅግ ጥቁር ቢሆን ደግሞ ይከብድ ነበርና እንደዛ አድርጎ አጸናው። ከዚህ ከሰኞ ቀን ጋር ተያይዞ ድርሳነ ሚካኤል በዕለተ ሰኑይ ወይም በዕለተ ሰኞ ተፈጠሩ ሲል፣ መጽሐፈ ስነ ፍጥረት ደግሞ በእሁድ ወይም በዕለተ እሁድ ተፈጠሩ ይላል። ይህስ እንደምን ነው ቢሉ የመላእክት ተፈጥሯቸው በዕለተ እሁድ በመጀመሪያው ሰዓት ሲሆን ድርሳነ ሚካኤል በዕለተ ሰኞ ተፈጠሩ ማለቱ ቦታቸውን ያወቁበትን ሲያመላክት ነው። ቦታቸውንስ ያወቁበት ማለት እንደምን ነው ቢሉ በዕለተ ሰኑይ ወይም በዕለተ ሰኞ ከነገደ ኪሩቤል ገጸ ሰብአ ወይም የሰው መልክ ወይም ገጽ ያላቸውና ገጽ አንበሳ የአንበሳ መልክ ወይም ገጽ ያላቸው እንዲሁም ከነገደ ሱራፌል ገጸ ላም ወይም የላም ገጽ ያላቸውና ገጸ ንስር የንስር ገጽ ያላቸውን መርጦ በሰማይ ውዱድ ላይ አኑሯቸዋል። እነዚህንም ከመ ርኢተ አሌቄጥሩ ይላቸዋል። ምሳሌውም ከወገቡ በታች አንድ ከወገቡ በላይ አራት እንደሆነ አሌቄጥሩ እንደተባለ ወፍ እነሱም ከወገባቸው በታች አንድ ከወገባቸው በላይ አራት አድርጎ ፈጥሯቸዋል። እነሱም እርስ በርሳቸው ፊት ለፊት አይተያዩም። በዚህም የገጸ ሰብአ አቋቋማቸው በምስራቅ ሆኖ እይታቸው ወደ ምዕራብ ነው። የገጸ አንበሳ አቋቋም በምዕራብ ሆኖ እይታቸውም ወደ ምስራቅ ነው። የገጸ ላም አቋቋማቸው በሰሜን ሆኖ አስተያየቱ ወደ ደቡብ ነው። የገጸ ንስር አቋቋሙ ወይም አቋቋማቸው በደቡብ ሆኖ አስተያየታቸው ወደ ሰሜን ነው። ሁሉንም ስድስት ክንፍ አላቸው ወይም 6 ክንፍ አድርጎ ፈጠራቸው። በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ትርጉሙም ምሳሌውም ፊትህን ማየት አይቻልም ሲሉ ነው። በሁለቱ ክንፎቻቸው እግሮቻቸውን ይሸፍናሉ። ትርጉም ምሳሌውም ከፊትህ መራመድ ከፊትህ መቆም አይቻልም ሲሉ ነው። በቀሪ ሁለት ክንፎቻቸው ግራ ቀኝ ረበው ይታያሉ። ትርጉም ምሳሌውም ወዲያ ወዲህ ቢሉ አትገኝም ሲሉ ነው። በሌላ በኩል ሁለት ክንፎቻቸውን ወደ ላይ ወደ ታች ይዘረጋሉ። ትርጉም ምሳሌውም ወደ ላይ ቢወጡ ወደ ታች ቢወርዱ አትገኝም ሲሉ ነው። እንዲሁም በሁለቱ ክንፎቻቸው ወደ ወዲህ ረበው ይታያሉ። ትርጉም ምሳሌውም ጽንፍ እስከ ጽንፍ ወይም ዳር እስከ ዳር ቢሄዱ ባህሪህ አይመረመርም ሲሉ ነው።
በሌላ በኩል ክንፍን ወደ ላይ መዘርጋት የትምህርተ ተመስጦ ምሳሌ ሲሆን ክንፍን ወደ ታች መዘርጋት ደግሞ የትምህርተ ትሕትና ምሳሌ መሆኑን ለማስረዳት ወይም ለማመላከት ነው። እንዲህም ወዲያ ወዲህ ረቦ መታየት ደግሞ ትምህርተ ተልእኮን የማመላከት ወይም የማስረዳት ምሳሌ ሲሆን ሌላኛው ትርጉም ወይም ምሳሌ ክንፋቸውን ወደ ላይ ወደታች እንዲሁም ወደ ጎን ወደ ወዲህ መዘርጋታቸው የመስቀል ምልክት ሆኖ እንዲህ ባለ ትምህርተ መስቀል ተሰቅለህ ዓለሙን ታድነዋለህ ሲሉ ነው። በዚህ ሁኔታ ኪሩቤልን እንደ ግድግዳ፣ ሰማይ ውዱድን እንደ ባት ወይም ጣራ፣ መንበረ መንግስትን እንደ ቁንጮ አድርጎ ጌታ እንደ ጉልላት ከላይ ሆኖ ለወዳጆቹ ቅዱሳን በዘፈቀደ ይታያቸዋል። በዚህም ጌታ እንደ ጉልላት ሆኖ መታየቱ ከጉልላት በላይ ሕንፃ እንደሌለ ሁሉ ከጌታ በላይም ማንም ምንም የለም ሲል ነው። እንዲሁም በራማ ካሉ መላእክት ውስጥ 24 ሊቃነ መላእክትን መርጦ በመንበረ መንግስተ ሰማያት ዙሪያ ክንፍ ለክንፍ አያይዞ አቁሞ የብርሃን ዘውድ ደፋላቸው፣ የብርሃን መስቀል አስያዛቸው፣ የብርሃን ማጠንት ወይም ወርቅ አስጨበጣቸው። እንዲህ አድርጎ ቅዱስ 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 እያሉ ዘወትር እንዲያመሰግኑት ፈጥሯቸዋል። ዛሬ ካህናት ኪዳን ሲያደርሱ፣ ወንጌል ሲያነቡ፣ ሲቀድሱ መጠምጠሚያቸውን የሚያኖሩት ለዚህ ነው። በተመሳሳይ በኤረር ካሉ መላእክት 24 ሊቃነ መላእክት መርጦ 12 ደጅ አውጥቶ በዚያ ላይ ሁለት ሁለቱን ሹሟቸዋል። እነዚህም እግዚአብሔርን ከማመስገን ለሰከንድ አያቋርጡም። እንዲህ አድርጎ የሰኑይ ወይም የሰኞ ስነ ፍጥረትን ተወው ወይም አበቃ። እዚህ ጋር ምን ነው የተወው ወይም ያበቃ ደክሞት ወይስ መሽቶበት ነው ቢሉ ደክሞትስ መሽቶበትስ አይደለም። ነገር ግን በዕለተ እሑድ በፈጠረው ስነ ፍጥረት ሚስጥረ ሥላሴን እንደነገረን ሁሉ በዕለተ ሰኑይ ወይም በዕለተ ሰኞ በፈጠረው ስነ ፍጥረትን ምስጢረ ሥጋዌን ዳህራዊነቱን ሲነግረን ነው። እስከዚህ ባለው ስነ ፍጥረት 8 ሆኖ ነበርና አንድ ሲጨመርበት 9 ይሆናል። ውድ የተዋሕዶ ቤተሰቦች ስለ ሁለተኛው ዕለት ወይም የሰኑይ ወይም የሰኞ ስነ ፍጥረት ከሙሉ በከፊሉ ከብዙ በጥቂቱ የተጻፈ የተነገረ ይሄ ነው። እኔም አባ ቤተ ማርያምና ሊቀ መዘምራን ሞገስ ዕቁባ ጊዮርጊስ በ1990 ዓመተ ምህረት ምስለ ስነ ፍጥረት እንድምታ በመተርጎም ያሳተሙትን መጽሐፍ መነሻ በማድረግ ለዕለቱ አዘጋጅቼ ያቀረብኩላችሁ ትምህርት ይህንን ይመስል ነበር። ቀጣይ የዚህ ትምህርት አካል የሆነውን የማክሰኞ ስነ ፍጥረት አስተምሮት በክፍል 3 ይዤ እንደምቀርብ እየገለጹ ምናልባት እርስዎ ወደዚህ ቻናል የመጡት ለመጀመሪያ ጊዜ ከሆነ እባክዎ አሁኑኑ ቻናሉን ሰብስክራይብ ያድርጉና ሁሌም ሃይማኖታዊ ትምህርቶች ሲለቀቁ መልእክት እንዲደርስዎት የማስታወቂያ ወይም የደወል ምልክቷን ይጫኑ እያልሁ ትልቅ የተዋሕዶ ቤተሰብ በመመስረት በሰፊው ለመማር እንዲያግዘን የሚያውቋቸው ጓደኛ ቤተሰብ ቻናሉን እንዲቀላቀሉ በቅንነት መረጃ ያካፍሉ ዘንድ በአክብሮት ጠይቃለሁ። በመጨረሻም ለተሻለ ግንዛቤ ከመግቢያ ጀምሮ በቅደም ተከተል የተጫኑ ሁሉንም ክፍለ ትምህርቶች ያዳምጡ ዘንድ አሳስባለሁ። ቀጣይ በማክሰኞ ስነ ፍጥረት አስተምሮት እስከምንገናኝም የእግዚአብሔር ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን። ይቆየን።